በቀን ውስጥ ብዙ ውሳኔዎችን መወሰን ለምን አእምሯችንን ያደክመዋል? ሰላም ጓደኞቼ፣ ዛሬ ቪዲዮውን ከመጀመራችን በፊት ሁላችንም የምናልፍበትን አንድ ሁኔታ ላስታውሳችሁ። ቀኑ እየመሸ ሲሄድ በጣም ቀላልና ተራ ውሳኔዎችን መወሰን እንኳን ተራራ ሆኖባችሁ ያውቃል? ለምሳሌ ከረጅም የስራ ወይም የትምህርት ቀን በኋላ ወደ ቤት ገብታችሁ ማታ ምን ልብላ የሚለው ጥያቄ ብቻ ጭንቅላትህ ውስጥ እንደ ትልቅ የፊዚክስ ቀመር ከብዶ ያውቃል? ወይም ደግሞ ኔትፍሊክስ ላይ የትኛውን እንደምታይ ለመወሰን 30 ደቂቃ ፈጅቶብክ በመጨረሻም ምንም ሳታይ ተኝተህ ታውቃለህ? ይህ ግን እናንተ ደካማ ስለሆናችሁ አይደለም። የመወሰን ችሎታችሁ ስለጎደለ ወይም ደግሞ ሰነፍ ስለሆናችሁም አይደለም። እናንተ የዘመናችን ትልቁ የአእምሮ ጠላት የሆነው የውሳኔ ድካም ሰለባ ሆናችሁ ነው። አእምሯችን ልክ እንደ ስልካችን ባትሪ ነው። ጠዋት ስንነሳ ሙሉ ኃይል አለው፣ 100% ቻርጅ ተደርጓል። ነገር ግን በእያንዳንዱ የምንወስነው ውሳኔ ከምንለብሰው ልብስ ጀምሮ በቁርስ ሰዓት በምንጠጣው ሻይ፣ በስራ ቦታ በምንልከው ኢሜይል፣ እያንዳንዱ አዎ ወይም አይ የምንለው ምርጫ ያንን የአእምሮ ባትሪ ኃይል እየቀነሰው ይሄዳል። በቀን ውስጥ በአማካይ እስከ 35,000 የሚደርሱ ውሳኔዎችን ስንወስን አእምሯችን መጨረሻ ላይ እምቢ ይላል። ያኔ ነው ባህሪያችን የሚቀየረው። ያኔ ነው ግትር የምንሆነው፣ ለትንሽ ነገር የምንቆጣው፣ ወይም ደግሞ ምንም ሳናስብ በስሜት ተገፋፍተን መጥፎ ውሳኔዎችን የምንወስነው። ብዙ ወጣቶች በህይወታቸው ስኬታማ እንዳይሆኑ ያደረጋቸው ችሎታ ማጣት ሳይሆን አእምሯቸው በውሳኔ ብዛት ደክሞ ወሳኝ በሆኑ ጉዳዮች ላይ አቅም በማጣቱ ነው። ዛሬ በዚህ ቪዲዮ ብዙ ውሳኔዎችን መወሰን ለምን አእምሯችንን እንደሚያደክመው በሳይንሳዊ መንገድ እናያለን። ከሁሉም በላይ ደግሞ ወጣቶች እንደመሆናችሁ መጠን አእምሯችሁን በማይረቡ ትናንሽ ውሳኔዎች ከማድከም ይልቅ ለትላልቅ ህልሞቻችሁና ለወሳኝ የህይወት ለውጦች እንዴት ቻርጅን ቆጥባችሁ እንደምታስቀምጡት መፍትሄዎቹን እናያለን። ዝግጁ ከሆናችሁ የአእምሯችንን ምስጢራዊ ኃይል ተረድተን ህይወታችንን ወደ ተሻለ ደረጃ ለመቀየር አሁኑኑ እንጀምር። አንደኛ፣ የውሳኔ ድካም ሳይንስ። አእምሯችን እንዴት ነው ውሳኔ የሚወስነው? ለምንድን ነው አቅሙ የተገደበው? ይህንን ለመረዳት መጀመሪያ ወደ ጭንቅላታችን ውስጥ ዘልቀን መግባት አለብን። ውሳኔ የምንወስነው ፕሪፍሮንታል ኮርቴክስ በተባለው የአእምሯችን የፊት ክፍል ነው። ይህ ክፍል ልክ እንደ አንድ ድርጅት ዋና ስራ አስኪያጅ ነው። አመክንያዊ ትንታኔን ይሰራል፣ ስሜትን ይቆጣጠራል፣ ውሳኔዎችንም ያሳልፋል። ነገር ግን ይህ ክፍል በጣም ውድ ክፍል ነው። ለስራው ከፍተኛ የሆነ የሰውነት ኃይል ወይም ግሉኮስ ይፈልጋል። እያንዳንዱ የምትወስኑት ውሳኔ ትልቅም ይሁን ትንሽ ይህንን ግሉኮስ እንደ ቤንዚን ያቃጥለዋል። ውሳኔዎች በበዙ ቁጥር ግሉኮሱ ያልቃል፣ አእምሯችንም ይዝላል። በዚህ ጊዜ አእምሯችን ኃይል ለመቆጠብ አቋራጭ መንገድ ወይም ሜንታል ሾርትከትስን መፈለግ ይጀምራል። ይህ በሁለት መንገድ ይገለጻል። አንደኛ፣ መሸሽ፣ ውሳኔ ከመወሰን መቆጠብ ወይም ደግሞ ነገ ማለትን መምረጥ። ሁለተኛ፣ በስሜት መነዳት፣ በጥልቀት ከማሰብ ይልቅ በወቅታዊ ስሜት ብቻ ውሳኔ መወሰን። ስለዚህ ለምን ትክክለኛ ውሳኔ መወሰን አቃተኝ ብላችሁ ስትጨነቁ ችግሩ እናንተ ጋር ሳይሆን አእምሯችሁ ኃይል ስለጨረሰ መሆኑን ተረዱ። የዲጂታል ዓለም ተጽዕኖ። በአሁኑ ዘመን ለወጣቶች ውሳኔ መወሰን ከበፊቱ ትውልድ በበለጠ ለምን ከበደ? ምክንያቱ እጃችን ላይ ያለው ስልካችን ነው። ሶሻል ሚዲያ የአእምሮ ኃይላችንን የሚመጥ ጥቁር ቀዳዳ ነው። በየደቂቃው በሺዎች የሚቆጠሩ ጥቃቅን ውሳኔዎችን እንድንወስን እንገደዳለን። ይህን ቪዲዮ ልየው ወይስ ልለፈው? ላይክ ላድርገው ወይስ ዝም ልበለው? ይህን ኮሜንት ልመልስ ወይስ ልተወው? እነዚህ ውሳኔዎች በሰከንድ ውስጥ የሚከናወኑ ቢመስሉም ለእያንዳንዱ ውሳኔ አእምሯችሁ ዋጋ ይከፍላል። ጠዋት ተነስታችሁ ስልካችሁ ላይ የምታጠፉት 30 ደቂቃ ብቻ እንኳን አእምሯችሁን አድክሞ ለቀሪው ቀን ለሚጠብቃችሁ ትልቅ ስራና ጥናት አቅም ያሳጣችኋል። ስራ ከመጀመራችሁ በፊት አእምሯችሁ ባዶ ቻርጅ ይሆናል። ለዚህ ነው ወጣቶች ትኩረት የማድረግ ችግር የሚያጋጥማቸው። ውሳኔ ማጥፋት። ስኬታማ ሰዎችን ተመልክታችሁ ከሆነ ህይወታቸው በጣም ቀላል ነው። ለምሳሌ ማርክ ዙከርበርግ ወይም ደግሞ ስቲቭ ጆብሰን ለምን ሁሌም አንድ አይነት ልብስ ይለብሳሉ? እነዚህ ሰዎች የአእምሯቸው ኃይል ውድ መሆኑን ያውቃሉ። ዛሬ ምን ልልበስ ብለው በማሰብ 1% እንኳን የአእምሮ ኃይላቸውን ማባከን አይፈልጉም። ስለዚህ ትንንሽ ውሳኔዎችን በማጥፋት የአእምሮ ኃይላቸውን ለትላልቅ የቢዝነስ ውሳኔዎችና ለፈጠራ ያስቀምጣሉ። እናንተም ይህንን ማድረግ ትችላላችሁ። የምትለብሱትን ልብስ በሳምንት አንድ ጊዜ መርጣችሁ አስቀምጡ። የምግብ ፕሮግራማችሁን ቀድማችሁ እወቁ። ለአስፈላጊ ስራዎቻችሁ ቋሚ ሰዓት ይኖራችሁ። ውሳኔዎችን በቀነሳችሁ ቁጥር ለአስፈላጊ ነገሮች የሚሆን የአእምሮ ጥራት ይኖራችኋል። የመጥፎ ውሳኔዎች ሰዓት። ለምንድን ነው አብዛኛውን ጊዜ መጥፎ ምግቦችን የምንበላው፣ አላስፈላጊ ጭቅጭቅ ውስጥ የምንገባው ወይም ደግሞ ያለ እቅድ ገንዘብ የምናወጣው ማታ ላይ የሆነው? አእምሯችን በቀን ውስጥ በወሰናቸው በሺዎች የሚቆጠሩ ውሳኔዎች ስለደከመ ማታ ላይ እምቢ የማለት አቅሙ ወይም ዊል ፓወር ይሞታል። በዚህ ሰዓት አእምሯችን ለአመክንዮ ሳይሆን ለስሜት ይገዛል። ሱቅ ውስጥ ማታ ላይ የምናያቸው የመጨረሻ ደቂቃ ቅናሾች የተዘጋጁት የእናንተን የውሳኔ ድካም ታሳቢ በማድረግ ነው። ስለዚህ እነዚህን አድርጉ።
አንደኛ፣ ከባድና ወሳኝ ውሳኔዎችን ሁልጊዜም ጠዋት አእምሯችሁ ትኩስ እያለ ወስኑ። ሁለተኛ፣ ማታ ላይ ራሳችሁን ከምርጫዎች ነፃ አድርጉ። ለምሳሌ ማታ ላይ ጤናማ ያልሆነ ምግብ ላለመብላት ቀድሞ የተዘጋጀ ምግብ ቤት ውስጥ እንዲኖር ማድረግ። አእምሯችሁ ሲደክም አትመኑት፣ ይልቁንም እረፍት ስጡት። ጓደኞቼ፣ አሁን በቆየንበት በዚህ ጉዞ የተረዳነው አንድ በጣም ትልቅና ወሳኝ እውነት አለ። የአእምሯችሁ የመወሰን ኃይል ውስን ነው። አእምሯችሁ እንደፈለጋችሁ በየቦታው የምታባክኑት ሜዳ ላይ የወደቀ ጠጠር አይደለም። ይልቁንም በጥንቃቄ ሊያዝ የሚገባ ውድ ወርቅ ነው። በቀን ውስጥ የምትወስኗቸው እያንዳንዱ ውሳኔዎች ትናንሽ ቢመስሉም እንኳን ከአእምሯችሁ ካዝና ላይ ዋጋ ያስከፍላችኋል። በቀን ውስጥ በማይረቡ ጭቅጭቆች፣ በሶሻል ሚዲያ ምርጫዎችና ምን ልልበስ ምን ልብላ በሚሉ ትናንሽ ጭንቀቶች አእምሯችሁን አድክማችሁ እንዴት ህይወታችሁን የሚቀይር ትልቅ ውሳኔ ላይ ብቁ ትሆናላችሁ? እንዴትስ ለፈጠራ ስራችሁ ንቁ አእምሮ ይኖራችኋል? አይኖራችሁም። ስለዚህ ዛሬ ለራሳችሁ አንድ ትልቅ ቃል ግቡ። ካሁን በኋላ አእምሯችሁን በማይረቡ ትናንሽ ውሳኔዎች አታድክሙት። ህይወታችሁን ቀላል አድርጉት። ጠዋት ስትነሱ ምን እንደምትለብሱ ወይም ምን እንደምትበሉ በማሰብ ውድ የሆነውን የጠዋት የአእምሮ ኃይላችሁን አታባክኑ። እነዚህን ነገሮች ከምሽቱ ወስኑ። ያንን የምትቆጥቡትን ኃይል ለትላልቅ ህልሞቻችሁ፣ ለፈጠራ ስራዎቻችሁና ለቤተሰባችሁ እንዲሁም ለወሳኝ የህይወት እርምጃዎቻችሁ አውሉት። አእምሯችሁ ሙሉ ኃይል ሲኖረው እናንተም ሙሉ ሰው ትሆናላችሁ። ይህ ቪዲዮ አእምሯችሁን እንዴት በአግባቡ መጠቀም እንዳለባችሁ አዲስ እይታ ከሰጣችሁና ለውጥ እንድትጀምሩ ካነሳሳችሁ ላይክ በማድረግ ግለጹ። በውሳኔ ብዛት ግራ የተጋባና አእምሮ የደከመ አንድ ጓደኛ ካላችሁ ይህንን ቪዲዮ ሼር በማድረግ የህይወት መሪውን እንዲረከብ እርዱት። እናንተስ በቀን ውስጥ በብዛት የውሳኔ ድካም የሚሰማችሁ በየትኛው ጉዳይ ላይ ነው? ምን ልብላ ወይስ ምን ልስራ በሚለው ወይስ በሌላ? ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ ሌላ ህይወትን የሚቀይር ድንቅ ሚስጥር ይዤላችሁ እስክንገናኝ ድረስ አእምሯችሁን ጠብቁ፣ ኃይላችሁን ለሚረባ ነገር ቆጥቡ። እናንተ ከምትወስኑት ውሳኔ በላይ ትልቅ ናችሁ። ራሳችሁን አክብሩ። ቸር ሰንብቱ።